ሰላም ሰላም ወድነት ይከበራችሁ የቻናችን ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁ ሰላማችሁ ብዙ ትርፍ ይበል። ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቆያችሁ ደግሞ ሼር፣ ላይክ በማድረግ ከኛ ጎን ሁኑ ማለት ነው ወንደቼ እና አሁን ደግሞ የመጣነው በደሊና 39 ክፍል ነው። የአሁን የነበረው ሁኔታ በጣም ከባድ ነው። ምክንያቱ ነገሩ በጣም ተቀያይሯል። ወይዘሮ አዜብ ከቤት ወጥተዋል። ብቻቸው ነው የሆኑ። ደሊና ደግሞ ከወይዘሮ አዜብ ነው የሄደች። ምክንያቱ እሷ ቤት ለብቻው መቅረት አልፈለገች። ምክንያቱ ከሷ ጋር መሆን አለባት ስለሆነ ከሷ ጋር ነው ሄደች፣ ከወይዘሮ አዜብ ማለት ነው። ደሊና ከቤት ወጣለች። ደሊና ነው ወይዘሮ አዜብ ከቤት ወጣለ፣ ብቻቸው ነው የሆኑ። ቤት የቀሩ ደግሞ ወይዘሮ አልማዝና ቤዛ ማለት ነው። እና ካሌብ ደግሞ ደሊና ስትሄድ ከሷ ጋር ነው የሄደው። ምክንያቱም ከቤት ሮጣ ስትወጥ ምን ሆና ነው ብሎ እሱ ደግሞ ሌሊት ነው የወጣው። ግን በጣም ከባድ ነገር የተፈጠሮ የምር ወይዘሮ አዜብ ለካሌብ የምር እናት ናት ማለት ነው። እኔ ደግሞ ባለፈው ተናግሬ ነበር። ምክንያቱ እናቱ ናት እንደዚህ በጣም ነው የምትንከባከው፣ በጣም ነው የምትበቃ እሱ የሆነ ነገር ይሆናል ከተባለ በጣም ነው የምትደንግጡ። ምክንያቱም እኔን መጠርጥሬ ነበር ከመጀመሪያው ማለት እናቱ መሆን አለባት። ምክንያቱም እንደዚህ መንከባከብ እንደዚህ መቀባጠር እናቱ ስለሆነች ነው ብዬ ጠርጥሬ። አሁን ደግሞ የምር እናት ናት ወይዘሮ አዜብ ማለት ነው ለካሌብ። ወይዘሮ አልማዝ ደግሞ እናቱ አይደለችም። ምክንያቱ ያሳደገች እንጂ እናቱ አይደለችም። ይህ ሁሉ ተንኮል የተደረገው ደግሞ ለአዜብ ማለት ነው። እሷ የወይዘሮ አልማዝ ቤት ሰራተኛ ሆኛ ተቀጥራ ብዙ አመት እየሰራች ስለነበረች እሱ ደግሞ እንደ እህቱና እንደ በቃ አንድ ቤተሰብ ሆነ ስለሚያዩ ነበር ነው እንጂ የምር እናቱ ናት ማለት እሱ አያቅም ሁሉ ነገር አያቅም። እናቱም ሆና ምናምን አያቅም። ምክንያቱ የቤት ሰራተኛና የቤት አገልጋይ መሆና ነው ብቻ የማውቀው። የሁሉ ነገር ሴራ የተደረገው በቤዛና በወይዘሮ አልማዝ ደግሞ ለምንድን ነው መሰላችሁ? ደሽ ለቤት ተብሎ ነው። ለቤት ውርሻ ለቤት ማለት ቤት ሊወርሱ የቤትና ብር ምናምን ሁሉ ነገር የካሌብ ስለሆነ ቤዛ ደግሞ የሱ ፍቅረኛ ሆኛ መኖር ስለማትፈልግ መሰለኝ ሁሉ ነገር ሊወርሱ ነው ያሰቡት። በጣም የገረመኝ እኔ የምር ፍቅረኛ ሆኛ መቀጠል ስለፈለገ ስለምትወደው መስለኝ የነበረው ባለፈው ማለት ነው። ለደሊና ሲበዱላት ለደሊና ሲያስሯት ምናምን ብዙ ነገር ሲያርጓት እኔ ደግሞ በቃ እሷ ትወዳለች ለሱ ስለምትወደው ነው እንደዚህ የምታደርግ ብዬ ነው። አሁን ግን የተጋለጠው ምክንያት ሌላ ነው። እንደዚህ ይደረጋል እንዴ? ምን ሆነ ነው? ሰው እኮ ከፍተዋል የምር መስማም እና ቤተሰቤቴ ይሄ መስላል የነበረው። በመጨረሻ ደግሞ ከቤት ሲወጣ ቤዛ ለደስታ ማለት ነው እና ወደ ቤት ብላ ስልክ ስትጠራው እሱ ደግሞ አይ እኔ ቤት መምጣት አልችልም፣ ምክንያቱ ካሌብ ካገኘ እገለካለሁ ብሎኛል፣ አልመጣም ስላት አይዞህ ችግር የለኝ ካሌብ ከቤት ወጥቷል፣ አሁን ደግሞ መመለስ አይችሉም ምናምን ስትለው እሱ ደግሞ እሺ ብሎ መጥቷል ቤት ማለት ነው። ግን መጀመሪያ ምን አላት? ለቤት ሲመጣ ለምንድን ነው የሚመጣው ንገርኝ፣ ምክንያቱ መምጣት ምክንያት ምናምን ስላት ና ሁሉም ነገርና ቤት ነው የምነግርህ፣ ቁጭ ብለን ወደ ቤት የቤት ነገር መወያየት አለብን ብላ ወደ ቤት ሲሄድ ሁሉም ነገር አውርቶ ምናምን ሲነጋገሩ ካሌብ ደግሞ ከውጭ መጥቷል ማለት ነው። ገባችሁ? ነገሩ እዚህ ነው ያቀመው። ከውጭ ሲመጣ ካሌብ ወይዘሮ አልማዝና ቤዛ እና ደስታ ደግሞ ከውስጥ ኖሮ ሳሎን ቁጭ ብሎ ነበር። እሱ ደግሞ ሲመጣ ተደናገጠ፣ ብድግ ነው ያሉት ማለት ነው። እውነቱ ደስታ እሱ ቤት ሲገኝም ደንግጧል። ካሌብ ደግሞ
ደስታ ደግሞ ደንግጠዋል። ምክንያቱም ይመጣል ብሎ አላሰበም ነበር መሰለኝ። ደስታ ምክንያት አይመጣም ስላለች ቤዛ አይመጣም ብሎ ነው የሄደው። ሲገናኙ ደግሞ ደንግጧል። ምክንያቱም ይገለኛል ብሎ ስለሚያስብ የሆነ ነገር ያደርጋሉ ብዬ አስባለሁ። እኔ ደግሞ የምር ደግሞ ቢገለው ይሻላል፣ ቢገለውም ይሻለው። ምክንያቱም እዚህ ተንኳል ሁለተኛ መግባት አልፈልግም እያለ አሁን ደግሞ የእሷ ሰራተኛ ሆኖ ነው የቀጠለው ደስታ ማለት ነው የቤዛ። ምክንያቱም በቃ እሷ ያለች ነገር ሁሉም ነገር ያርጋል። እኔ ግን መጨረሻዋ ለሱ ከሱ ፍቅር የምትቀጥል የሚመስለኝ ቤዛ ማለት ነው። ነገር እሱ ነገር መቀራረብ አያምርም። ከዛ ወይዘሮ አዜብና ደሊና ደግሞ ከቤት ሲወጡ አንድ ላይ ነው የሆነው። አሁን አንድ ላይ ነው ያሉት ማለት ነው። አንድ ላይ ሲሆን ደግሞ እያወሩ እያሉ ምስጢር ብዙ አመት የተደበቀ የነበረው ምስጢር የካሌብ እናት መሆኗ ወይዘሮ አዜብ ምን እንጃ አምልጧት ነው የተናገረት። ምን አላት? ምን ስትላት መሰለኝ እሱ እኮ የምር ልጅ መሆን አያውቅም ደሊና ስትላት ምንድነው ያልክሽ ምናምን ስትላት አይ ምንም አላልኩም ምናምን አላች። ሶ ደግሞ አረ ድገምልኝ ምንድነው ልጅሽ ነው? እኔ እኮ አላውቅም ልጅሽ ነው ምናምን ስትላት አዎ ልጅ ነው፣ ግን ለማንም ሰው እንዳትናገር፣ ይሄ ምስጢር ነው፣ የብዙ አመት የደበቁት ምስጢር ነው። ይሄ በቃ ካሌብ ልጅ ነው። ሶ ደግሞ ምኑ ናት? ወይዘሮ አልማዝ ምንድነው ለካሌብ ምናምን ስትላት አይሳ እናቱ አይደለችም እሷ ነው ያሳደገች እንጂ እኔ ነው የወለዱ ከማጸኔ የወጣው የኔ ልጅ ነው ምናምን ስትላት የምር በጣም ነው ያዘንኩት። እሷ ሰራተኛ ሆኛ ለሱ ስታሳድግ እሱ ደግሞ እናቱ መሆን አያውቅም። ይሄ ሁሉ ነገር ከቤት ደግሞ ውጭ ስላት እናቱ መሆኗ ስለማያውቅ ነው። ልጅ እንደዚህ ያርገኛል ብዬ አላሰብኩም። እኔ እኮ እንደ እህትና እንደ ቤተሰብ ያየኛል ብዬ ነው ይሄ ብዙ አመት ከሱ ጋር የቆየሁ ምናምን ስትል የምር አሳዘነች። ምክንያቱም እናቱ የምር እናቱ እንደዚህ አድርጎ ከቤት ሲያወጣት ምንድነው የሚሰማት? በጣም ነገር ምናምን እና ውዶቼ 39 ይሄ ይመስላል። 40 ደግሞ እንጠብቃለን። ምክንያቱም ደስታና ካሌብ ቤት ስለተገናኙ የሆነ ነገር ይፈጠራል ብዬ ተስፋ አረጋለሁ ቤተሰቦቼ። በመቀጠል ለቻናላችን እናንተ ደግሞ ለቻናላችን አንድ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው የቆያችሁ ደግሞ ላይክ ሼር በማድረግ አባራታትን ማችሁ ደቼ። ሰላም ለሀገራችን፣ ሰላም ለሁሉ የሆነ ወንድቼ በማየት